አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የጤና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? አማን ናችሁ ወይ? እኔ ደህና አልሐምዱሊላህ ረብል ዓለሚን። ስራ ቆይታ እንዴት ይዟችኋል? ክርስቲያን ቤተሰቦች ሰላም ሰላም ብያለሁ። የአላህ ሰላም እዝነት አይለያችሁ። እንግዲህ ዛሬ መጥቻለሁ በአንዳንድ ምክሮች። ሰሞኑን በሰራሁት ቪዲዮ መሰረት መጥቻለሁ። ያው ብዙ ባይሆን ያው እየተሻሻለ ነው። እንግዲህ በእናንተ መፍታት በእናንተ ድጋፍ ትልቅ ደረጃ ምደርስ ይሆናል። ይህ ዩቲዩብ የሰኪና ዩቲዩብ ነው። ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ የደውል ምልክቷን እያበራችሁ እንግዲህ አንዳንድ መልእክቶች እንደሚደርሳችሁ እርግጠኛ ነኝ። ስለዚህ የደውል ምልክቷ ያላበራችሁ እያበራችሁ እንድትከታተሉኝ በትህትና ጠይቃችኋለሁ። እንግዲህ ዛሬ የመጣሁት እንዴት ቶሎ ማደግ እንችላለን? እንዴት ቶሎ መለወጥ እንችላለን? እንዴት ብናደርግ ነው ቶሎ ምንለወጠው በሚለው ነው የመጣሁት። እንግዲህ ያው አንዳንድ ስራዎችንም እየሰራው በዛው ያው ዝም ብዬ ከማወራችሁ ስራ እየሰራው ባወራችሁ ይሻለኛል በሚል ነው የመጣሁት። እንግዲህ እዚህ ጋር ነጭ ሽንኩርት አርግቻለሁ። በጣም የሚጥም በጣም የሚጣፍጥ ምግቦችን እየሰራው ነው። ዛሬ ለየት ያለ ምግብ ነው። ሁልጊዜም ማሳያችኋለሁ ግን አሁንም ለምን ስሰራ አላወራችሁም እያልኩ ነው። እንግዲህ ላይክ አድርጉ አይከፈልበትም ቤተሰቦቼ። እና ምን ልላችሁ ነው ቤተሰብ፣ እንዴት ነው ቶሎ የሚያድገው? እንዴት ነው ሀብታም ቶሎ በደንብ ሀብታም የሚሆነው? ሀብታም የሆኑት እንዴት ነው ሀብታም የሆኑት የሚለውን ይዤላችሁ ነው የመጣሁት። ብዙን ጊዜ እኛ ድሃዎች ወይም በቃ መጠነኛ ገንዘብ ያለን ሰዎች ማለት ነው፣ ምክንያቱም የገንዘብ አያያዝ አናውቅም። ምን ላይ ማዋል እንዳለብን አናውቅም። መስራትን ብቻ ነው የምናውቀው። ያኔ አንዳንድ ጊዜ በተለይ መዳም ቤት አለን፣ በተለይ አረብ ሀገራት ያለን ልጆች ገንዘብ አያያዝ አናውቅም። እንዴት ማደግ እንዴት መለወጥ እንዳለብን አናውቅም። ለምን ብትሉ ብር እንይዛለን፣ አንዳንዶቻችን ብር እንይዛለን፣ ግን ደግሞ ብርን ይዘን ምን ላይ ማዋል እንዳለብን አናውቅም። ገባችኋል? ብር መያዝ ብቻ ትርጉም የለውም። ብር መኖር ብቻ ሀብታም አያደርገንም። በነገራችን ላይ ይሄን እንድታውቁልኝ እፈልጋለሁ። እዚህ ጋር ነጭ በነገራችን ላይ ነጭ ሩዝ ሰርቻለሁ። ነጭ ሩዝ ሳይሆን በእንትን ነው ማለት ነው። በጣም የሚያምር ከለር ነው። እና ምንድላችሁ ነው እንዴት ማደግ እንችላለን የሚለውን ዛሬ አብረን እናያለን። እንግዲህ ቤተሰቦቼ የሰው ልጅ አረብ ሀገር ሲወጣ ወይም አረብ ሀገር ስንሄድ እንዴት መለወጥ እንዳለብን ማወቅ አለብን። ዋነኛው መንስኤ ማለት ነው። እንዴት አድርገን ነው መለወጥ ያለብን? ብዙዎቻችን ወድቀን፣ ብዙዎቻችን ለብዙ ዓመታት ለፍተን፣ ብዙዎቻችን ገደል የገባን የመዳን ቅመሞች አለን። ለምንድን ነው? ከዛ በኋላ ደግሞ አፈር ልሰን እንደገና ደግሞ ስደትን ተሰደን ምንማር ልጆች አለን። ማይማሩም አሉ፣ የሚማሩም አሉ። ሁሉም ሰው አይደለም የሚማረው በነገራችን ላይ። እና ይሄ ምን ለማለት አስቤ ነው፣ ሀብታሞችን አንዳንድ የሚጠቀሙትን ነገር ልንገራችሁ ምን እንደሆነ ማለት ነው። ምክንያቱም ብዙውን ጊዜ ሀብታሞች በእኛ ገንዘብ ነው ሀብታም የሚሆኑት፣ በእኛ ገንዘብ ነው የሚያድጉት፣ በእኛ ሁሉ ነገር ነው የሚያድጉት። ምክንያቱም እኛ ብዙውን ጊዜ ባንክ ላይ ገንዘቦቻችን እናስቀምጣለን፣ ያለ ስራ እናውላለን፣ ያለ ስራ እናጠራቅማለን። አሁን ሀብታሞች ብዙውን ጊዜ ማለት ነው ገንዘብ ባንክ ላይ ያስቀምጡ። ምክንያቱም መስራት እንዳለበት የሰራ ገንዘብ ለማንም ሰጥተው ለማንም ብድር እንኳን ሰጥተው ገንዘባቸው ብር ይዞላቸው እንዲመጣ ነው የሚያደርጉት። ለማንም ብር ሲሰጡ በነፃ አይሰጡም። ይሄን ታክል ይወርዳል፣ ይሄን ታክል ሰጥተህ ይሄን ታክል ጨምረህ ትመልሳለህ ብለው ነው ስራ የሚያሰማሩት። ያ ማለት ስራ ነው፣ ገንዘባቸው ስራ እየሰራ ነው ማለት ነው። ይሄን ተጠቀሙ። አንዳንድ ጊዜ ለፍተን ከንቶ ምንገባ፣ አንዳንድ ጊዜ ብር ይዘን አሁን ብዙ ድሃ የተባለን እኛ ማለት ነው ከኔ ይጀምራል። እና ብሮቻችን ስራ ላይ አናውልም። ለምንድን ነው ብሮቻችን ለምንድን ነው ስራ ላይ ማናውለው? ለምንድን ነው በምን መጠቀም በምን ማደግ እንዳለብን ማናውቀው? ስራ ላይ አናውለውም። ብር መያዝ ብር ማጠራቀም እንላለን እንጂ ብር ማጠራቀም ብር መያዝ ብቻ ትርጉም የለውም። ምን ላይ ማዋል እንዳለብን ማወቅ አለብን። ምን መስራት እንዳለብን ማወቅ አለብን። ስለዚህ አንዳንድ ጊዜ ሀብታሞች የሚጠቀሙትን ነገር ያው እየነገርኳችሁ ነው ያለው። የነሱ ብር አይቀመጥም። እንደውም ድሃ የተባልን እኛ ባንክ ላይ ስናስቀምጥ ከባንክ ብድር አውጥተው የሚጠቀሙ
ሀብታሞች አሉ። ያ ማለት በእኛ ገንዘብ እያደጉ ነው ማለት ነው። የነሱ ቀርቶ የነሱ ስራ ላይ ተሰማርተው የኛ ገንዘብ ባንክ ላይ ቁጭ ብሎ እነሱ ከባንክ ብድር አውጥተው የሚሰሩ ሀብታሞች አሉ። ለምንድን ነው የሚያድጉት? ለምንድን ነው በሀብት ላይ ሀብት የሚጨመርላቸው? እነሱ እንዴት ማድረግ እንዳለባቸው ያውቃሉ። ገንዘብን ምን ላይ መዋል እንዳለባቸው ያውቃሉ። ምን ሰርተው በቃ ያ ገንዘብ ተጨማሪ ብር ይዞ እንደሚመጣላቸው ያውቃሉ። እኛ ለምንድን ነው ብዙ ጊዜ ማናውቀው? ለምንድን ነው በቃ ሁልጊዜ ጥያቄ ነው። እኔም ከእናንተ ተሽዬ ሳይሆን እሺ እናንተ አስተያየታችሁ እስኪ ምንድን ነው? እስኪ እናንተ ውስጣችሁ ላይ ሰው ልጅ ገንዘብ ስላለው ብቻ ሀብታም ይሆናል ወይ? የሰው ልጅ በቃ ሀብታም የሚባለው ምን ሲያደርግ ነው? እንዴት ምን ሲያደርግ ነው ሀብታም የሚሆነው? እስኪ እናንተ ሀሳብ አስተያየታችሁ ኮሜንት ላይ ግለጹልኝ። ዛሬ እውነት አነጋጋሪ የሆነ ነገር ይዤላችሁ ነው የመጣሁት። ምክንያቱም ብዙዎቻችን ሀብታም መሆን እንፈልጋለን። ብዙዎቻችን ቶሎ ማደግ እንፈልጋለን። ብዙዎቻችን በቃ ቶሎ ሀብትን ማጠራቀም እንፈልጋለን። ግን ለምንድን ነው ማይሳካልን? ግን ለምንድን ነው እኔ እንደነዛ መሆን ማልችለው የምትሉ ሰዎች አላችሁ። ገባችሁ አይደል? ብዙዎቻችሁ ማለት ነው። ለምንድን ነው እኔ እንደዚህ ማይሳካልኝ? ለምንድን ነው ቶሎ ሀብታም ማልሆ ነው? ለምንድን ነው እንደነሱ ማልስቀው? ለምንድን ነው እንደነሱ ማልደሰተው? ለምንድን ነው እንደነሱ በህይወቴ ደስተኛ ማልሆነው የምትሉ ሰዎች ብዙዎቻችሁ አላችሁ። ምክንያቱ አንዱ እናንተ ናችሁ። እኛ ደስታን መፍጠር የምንችለው ለራሳችን ብቻ ነው። ማንም ሰው ለእኛ ደስታን መጥቶ እንዲፈጥርልን መጠበቅ የለብንም። ለራሳችን ደስታ ራሳችን መድከም መልፋት አለብን። እንዴት አድርገን ራሳችንን ደስተኛ ማድረግ እንዳለብን ማወቅ አለብን። እንዴት አድርገን በቃ ምን ልበላችሁ እና ማወቅ አለብን። ትልቁ ነገር ማለት ነው። እና ስለሰራንም ሰው ሀገር ስለተሰደድንም ብዙ አመታትን ስለሰራንም ብዙ ጊዜም ስላፈራንም ብዙ ነገሮችን ስላፈራን አይደለም። እኛ ገንዘቦቻችን ምን ላይ መዋል እንዳለብን አናውቅም። በተለይ አረብ ሀገር ያለን ልጆች ብዙዎቻችን አረብ ሀገር ራሱ የተሰደድ ነው ለምን እንደሆነ ራሱ ማናውቅ እህቶቼ ብዙ አለ ከኔም ጭምር ማለት ነው። ለምን እንደተሰደድን ለምን አረብ ሀገራትን እንደመጣን ራሱ አላማ ያሌለን እህቶቼ ብዙ አሉ። ብዙ በቃ ይሄን ሰርቼ ለኤከሌት እንደዚህ ያደርጋለሁ፣ ይሄን ሰርቼ ለቤተሰብ አድርጉ። ለቤተሰብ ማድረግ ያለባችሁ ነገር አድርጉ። ግን መጠን መኖር ገደብ መኖር አለበት። ከዚህ ታክል ይሄን ታክል ለቤተሰቦች ያደርጋለሁ፣ ከዚህ ታክል ይሄን ታክል ለቤተሰቦች ይሄ ይበቃል። በቃ ከዛ በኋላ ለኔ ይሄን ታክል ከሰራው ለኔ ይበቃል። ምን ማድረግ አለብኝ ሰርቼ በቃ ምን መቅደም አለበት፣ ለለውጤ ምን አስፈላጊ ነው ብላችሁ ማወቅ አለባችሁ። ያ ማለት ማንም ደስተኛ ሰው ማንም ሀብታም ከመሬት ተነስቶ አይደለም ሀብታም የሚሆነው። እንደናንተም ወድቆ ተነስቶ ብዙ ችግሮችን አሳልፎ ነው ትልቅ ደረጃ የሚደርሰው። ገባችሁ አይደል? ማንም ከአንዴ ተነስቶ ትልቅ ደረጃ አይደርስም ለማለት ነው። እንድታቁልኝ የምፈልገው ነገር ቢኖር ይሄ ነው እና ጎብዙ፣ ስሩ። ስትሰሩ አላማችሁ ምንድን ነው? አላማችሁን ወቁ። ከአላማችሁ እስከ ብዙ አላማ ሊኖረን ይችላል። ከአላማችሁ ውስጥ ምን መቅደም አለበት? ከህይወታችሁ ውስጥ ምን ያስፈልጋችኋል? ቅድሚያ ምን ያስፈልጋችኋል የሚለውን ማወቅ አለባችሁ። ከዛ በኋላ መለወጥ ይመጣል። ከዛ በኋላ ጀግና ትሆናላችሁ። ከዛ በኋላ እናንተ ለምትሰሩት ነገር ቦታ መስጠት አለባችሁ። ቦታ ካልሰጣችሁ እናንተ ማደግ አትችሉም። እውነት ለመናገር በቃ ማንም ሰው እውነት ለመናገር በቃ ምን መቅደም ምግን በህይወታችሁ ለእናንተ በቃ በጣም አስፈላጊ ነው የምትሉት ያሳርፈኛል የምትሉት ነገር መቅደም አለበት ከምንም በላይ ማለት ነው። ዛሬ ማንም እናት፣ አባት፣ ወንድም፣ እህት ማንም ስትቸገሩ ማንም አይፈልጋችሁ። ሲኖራችሁ ነው ሁሉ የሚፈልገው። ስለዚህ ደግሞ ምን መቅደም አለበት? እኛ ራሳችንን ማስቀደም አለብን። ከሰው ሀገር ስንመጣ ሰው ሀገር ስንሰደድ ቤተሰብ ዘመድ አዝማድ ልጆቻችን በቃ ብዙ ትዳርን አፍርሰን ሁላ ወደዚህ እንሰደዳለን። የተሰደድንበትን ዓላማ ማወቅ አለብን ቶሎ ልንለወጥ እና እስቲ እናንተ ሀሳብ አስተያየታችሁ ምን ብላችሁ ታስባላችሁ? ለምንድን ነው ብዙውን ጊዜ አረብ ሀገር መተን ከስረን ጉልበትን አተን ሰላምን አተን ጤንነታችንን አተን ወደ ሀገር የምንመለሰው? ብዙ እህቶች አሉ።
ለምንድን ነው ይሄ የሚሆነው? ለምንድን ነው ምክንያቱስ ምንድን ነው የሚለውን እስቲ እናንተን ልጠይቃችሁ። እውነት ለመናገር ኮሜንት ላይ ቪዲዮን እስከ መጨረሻ ፍጻሜ ሰምታችሁ ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁ። እኔ ደግሞ በኮሜንታችሁ መሰረት ቪዲዮ እንድሰራ ሀሳብ አስተያየት ይሄን ስሪልኝ ሰኪና ይሄን አቅርቢ እስቲ ይሄን በቃ ሁላችሁም ሀሳብ አስተያየታችሁን ግለጹ። እና ሀብታም የሚሆኑት እንዴት ነው የሚሆኑት? እና ማንም ሀብታም ሰው ስናይ ማንም ደስተኛ ሰው ስናይ ከመሬት ተነስቶ ደስተኛ የሚሆን ማንም በቃ ከመሬት ተነስቶ ሀብታም የሚሆን ይመስለናል። አይደለም። ሀብታም የሚሆነው ሁሉም ተቸግሮ ነው። ሁሉም በቃ ብዙ ችግሮችን አሳልፎ ነው። ከአፈር ተነስቶ አፈርን ግጦ አፈር ድሜ ድችራ በልቶ ደክሞ ነው ሁሉም ሀብታም የሚሆነው። እውነት ለመናገር ማለት ነው። ይሄን ማወቅ አለብን። እና ስለዚህ እኛ ምን ማድረግ አለብን? ሀብታም ለመሆን ቅድሚያ መድከም አለብን፣ መልፋት አለብን። ተስፋ ሳንቆርጥ ወደ አላማችን መገስገስ አለብን። አላማ ሊኖረን ይገባል። ሰው ሀገር የተሰደድንበት ምክንያቱ ምን መሆኑን ማወቅ አለብን። ከቤተሰቦቻችን ከልጆቻችን የተለየንበት ምክንያት ምን መሆኑን ማወቅ አለብን። ስለዚህ ሁላችሁም እስቲ በዚህ ሀሳብ አስተያየታችሁን ግለጹ። እንግዲህ እዚህ ጋር ዶሮዬን አያችሁ፣ ጠብሼያት ሰድር ነው እዚህ ጋር ነሻና ፍልፍል አስወጥ ለጨው ምናምን አድርጌ ይሄ ምንድነው መጅቡሽ ፍልፍል ቀይ ፍልፍል በደንብ ያልተፈጨ ማለት ነው፣ በርበሬው ማለት ነው። እሱን ጨምሬ ነው የጠበስኩት እና በጣም የሚጥም ምግብ ነው የሰራሁት። በነገራችን ላይ ዛሬ ማሳያችሁ ይሆናል እና እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ግለጹ። እና እንዴት ነው መለወጥ ምንችለው? የተለወጡት ሀብታም የሆኑት ሰዎች ሳይለፉ ነው ወይ? ሳይደክሙ ነው ወይ? አላማ ሳይኖራቸው ነው ወይ? እስቲ ንገሩ ሁላችሁም ማለት ነው። እኔ ብዙውን ጊዜ በቃ ወይኔ ሀብታም ሰዎችን ሳይ በጣም ደስተኛ ሆነው ሳያቸው፣ በጣም ሀብታም ሆነው ሳያቸው ማለት ነው በቃ ከመሬት ተነስተው ይመስለኛል ብዙውን ጊዜ ማለት ነው። እና ለምንድን ነው እንደዛ የሚመስለን? በቃ ወይኔ እኔ መቼ ነው እንደዚህ ደስተኛ መሆነውን ነበር። ነካስ ሁሉም ሰው በቃ በጣም ለፍቶ ደሙን ላቡን ተፍቶ ብዙ ነገር ሆኖ ተጨርጭሮ ነው ትልቅ ደረጃ ላይ የሚደርሰው። እና ከመሬት ተነስቶ ይመስለኝ ነበር። ለካ ሁሉም ለፍቶ ደክሞ ነው ትልቅ ደረጃ የሚደርሰው። ያምንበት ምክንያት ስላለኝ ነው። እኔ ለምንድን ነው እንደዚህ የምትይው ለምንድን ነው ምናምን ልትሉኝ ትችላላችሁ። ግን ደግሞ መልፋት መድከም አለባችሁ። ሳትሰለችሁ ወደ አላማችሁ መገስገስ አለባችሁ። ብዙ ውጣ ወረዶች ሊኖሩ ይችላሉ። ብዙ ከሳራዎች ሊኖሩ ይችላሉ። ወደ አላማችሁ በተለይ ትልቅ አላማ ካላችሁ በተለይ በቃ ከማንም ማይወዳደር ከራሳችሁና ከራሳችሁ አላማ ካላችሁ ማለት ነው በቃ ወደ አላማችሁ ስትሄዱ አይደክማችሁ። እኔ የሆነ ነገር ኢንሻአላህ ሲሳካልኝ እነግራችኋለሁ። ይሳካልን ብዬ ተስፋ አደርጋለሁ። እና ሚሆን አይመስለኝም ነበር። አሁን ደግሞ ጫፍ ላይ ደርሻለሁ። እንደሚሳካልኝ ደግሞ ተስፋ አደርጋለሁ። በዚህ ጉዳይ በደንብ ማውራት አለብን። እና ማንኛውም ሀብታም ሰው በጣም ያምራል ከለሩ ራሱ። እና ማንኛውም ሀብታም ሰው ከመሬት ተነስቶ አይደለም ሀብታም የሚሆነው ለማለት ያክል ነው። ብዙ አወራኋችሁ መሰለኝ። እና ለፍቶ ደክሞ ብዙ ወጣ ወረዶችን አይቶ በቃ ሰውን ከፍታ ላይ ሰውን በቃ ትልቅ ደረጃ ላይ ስናይ ምንም ሳይደክም ሳይለፋ ያመጣ ይመስለናል። ለፍቶ ደክሞ ጥሩ ነው እና ያንን ነገር የሚያገኘው እዛ ደረጃ ላይ የምታገኙት ማንኛውም ሰው ከትንሹ እስከ ትልቅ ደረጃ ያለ ሰው ትንሹን ብትሆን ለፍቶ ደክሞ ነው እዛ የሚደርሰው ለማለት ያክል ነው። ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እንግዲህ የዛሬ ስራዬ የዛሬ ምሳዬንም ጭምር እንግዲህ አሳይቻችኋለሁ። ደስ የሚል ጊዜ ይመስለኛል ሳስበው። ሁለት ስራ ማለት ነው። በነገራችን ላይ በህይወታችሁ ስትኖሩ የትኛውም ሰዓት ላይ ትርፍ ጊዜያችሁን በቃ በሆነ ነገር መጠቀም አለባችሁ። ትርፍ ጊዜ መኖር የለበትም በህይወታችሁ። ለሁሉም ጊዜ ሰዓት መስጠት አለባችሁ። በተለይ በቃ ለስራችሁ ክብር መኖር አለበት። ማንም ሰው ስራ ሳይመርጥ የሰራ ሰው ትልቅ ደረጃ ላይ ይደርሳል ለማለት ያክል ነው። ቤተሰቦቼ እንግዲህ ምን ትላላችሁ እናንተ? ሀሳብ አስተያየት ካላችሁ ኮሜንት ስር ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ቤተሰቦቼ እወዳችኋለሁ። እናንተ ባዶ ነኝ። ቤቱን ላይክ፣ ሰብስክራይብ በማድረግ እንዳትረሱ እንድታበረታቱኝ ዘንድ በትህትና ጠይቃችኋለሁ።
ስለዚህ ዛሬ ቪዲዮዬ ይህን ይመስላል። እንግዲህ ምሳዬ ላሳያችሁ መሰለኝ። እንግዲህ ያው ምሳዬ እየደረሰች ነው ትላላችሁ። እንግዲህ ካሮት ምናምን አድርገን ፍልፍል መለወል ምናምን ዶሮዋን ጥብስ አድርገን ይሄን መስላልናለች። እንግዲህ ተኳኩላ ደርሳልናለች ማለት ነው። ቀላል ነው በነገራችን በጣም ጣፋጭ የሆነ ምግብ ነው። ልትሞክሩት በትህትና ጠይቃችኋለሁ። እሺ አሁን ደግሞ ወደ ሩዝ ቀረፋችን እንሄዳለን። ሩዛችን በጣም ነው የምታምረው በነገራችን ላይ በጣም ከምነግራችሁ በላይ እና ማንም ሰው ከፍታ ላይ ስናይ ማንም ሰው ትልቅ ደረጃ ላይ ስናገኘው ሳይለፋ ሳይደክም የመጣ እንዳይመስላችሁ ለማለት ያክል ነው። እና ስለዚህ እናንተ ምን ማድረግ አለባችሁ? ሀብታም ለመሆን ገንዘባችሁን ትርፋማ ቦታ ብር ይዞ እንዲመጣ ማስተናገድ አለባችሁ። በቃ እኔ የምለው ነገር ቢኖር ቶሎ ሀብታም ትሆናላችሁ። ቶሎ የፈለጋችሁበትን ዓላማ ትደርሳላችሁ። ቤትን መስራት ሆነ መኪና መግዛት ሆነ የተለያዩ ስራዎችን መፍጠር ሆነ በቃ ምን ልበላችሁ እና ትልቅ ደረጃ ትደርሳላችሁ ለማለት ያክል ነው። እና ያው ማንም ሰው ደክሞ ጥሮ ነው ትልቅ ደረጃ ላይ የሚደርሰው ለማለት ያክል ነው። ቤተሰቦቼ ሰው ልጅ ከፍታ ላይ ስናገኘው እና ይሄን ይመስላል እላችኋለሁ። ሼር ላይክ ማድረጉን እንዳትረሱ። ሩዜ ይሄን ይመስላል። በጣም ጣፋጭ ሆኖ ነው የተሰራው ማለት ነው። ቤተሰብ በጣም ያምራል። ያው ሩዜ ይሄን ይመስላል። እንግዲህ ሩዜን ሳላሳያችሁ ቪዲዮን ማቆም አልፈልግም እና በረታቱኝ ለማለት አክል ነው። ብዙም ጊዜ ላይፍ ለመግባት እየተመቸኝ አይደለም። ያው ምቀኛ ከሩቅ አይመጣም እላችኋለሁ ቤተሰቦቼ። ስለዚህ እንድትለወጡ በትህትና ጠይቃችኋለሁ። የመጣችሁበትን ዓላማ ማወቅ አለባችሁ። በተለይ በአረብ ሀገር ላይ የምንኖር ሴቶቼ ለራሳችን ጥንቃቄ ማድረግ አለብን። እንዴት መለወጥ እንዳለብን ማወቅ አለብን እና ይሄን ይመስላል ማለት ነው። እንግዲህ ሀሳብ አስተያየቴን ከወደዳችሁ ኮሜንት ላይ ሀሳብ አስተያየታችሁ አድርጉ ማለት ነው ቤተሰቦቼ። ሩዜችን ትመስላለች፣ ዶሮዬ ደግሞ ደርሳለች እላችኋለሁ። አያችሁ ተረን የሰላም ትላላችሁ። የሰላም እና ያው ኢንሻአላህ ወደፊት እንጓዛለን። አያችሁታ የሰላም ትላላችሁ። ዶሮዬ በዚህ መልኩ የተጠበሰ ስለሆነ ብዙ መቆየት አያስፈልገውም። እና ይሄን ይመስላል። ምርጥ የዶሮ ወጥ ሞክሩት ማለት ነው። እውነት ለመናገር ሞክሩት። እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ በትህትና ጠይቃችኋለሁ። ጋይሶች ዛሬ ቪዲዮ ይሄን ይመስላል። እንግዲህ ይሄን ይመስላል የዛሬ ቪዲዮዬ ትላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ለአላህ ብዬ ወዳችኋለሁ። እንግዲህ በዚህ ጉዳይ እየተወያያችሁበት ኮሜንት አስቀምጡ። ሀሳብ አስተያየታችሁን በኮሜንት እጠብቃለሁኝ። በቪዲዮ መሰረት በኮሜንት መሰረት ብቅ እላለሁኝ። ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።